ሰላም ሰላም እንደምን ከረማችሁ ውድ የቀን በቀን ዩቲዩብ ቻናል ተከታታዮቻችን። እንግዲህ በባለፈው ሳምንት የተከናወኑ የታዩ የተሰሙ ነገሮችን በሙሉ ይዘንላችሁ መተናል። እየተዝናናችሁ ቁም ነገር እየጨበጣችሁ አሪፍ ጊዜ ከኛ ጋር አሳልፉ። ወደ ቪዲዮ ዳንኤል አብረውት ከታሰሩት ከልጁም እናት ከናዮ ጋር በጭምር ነፃ ተለቀዋል። የእስር ማቅለያ ተደርጎላቸው የተወሰደላቸው ነገር ደግሞ ልጅ መውለዳቸው የልጅ መፈጠር የህይወት የነፍስ መዘራት ነውና እኔ የገረመኝ ሐሳቡን ነው የምናወራው ስለነሱ ሳይሆን እንዳልኳችሁ አንዳንዴ እኛ ችግር ነው የህይወታችን ጦስ ነው ብለን የምናስበው ነገር እግዚአብሔር ነፃ ሊያወጣን የፈጠረው ነገር ሊሆን ይችላል። አንዳንዴ እኛንን ችግር ውስጥ እንደሆነ የምናስበው እንጂ እሱ ያዘጋጀል ሊሆን ይችላል። ያራዳ ልጆች ሰውየው ከላይ ያለው ከቀመመ ነው። አንዳንዴ ተመስገን ማለት ጥሩ ነው እና እንኳን ተፈታችሁ እንኳን ነፃ ወጣችሁ። ዳንኤል እስር ሰውን ይቀይራልና አሁን ወንዶ ነው የሚወጣው ወንዶ ነው ማለት kill the boy ጆን ስኖው kill the boy and let the man be born ማለት አሁን ነው። እናቴን ይመጣል ኢቫን ሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። በ20ኛው ጂፓወር ክሬቲቭ አዋርድ ላይ ከህዝብ ስነ ስርዓት ባህል እንዲሁም ደግሞ ሞራል ያፈነገጡ አለባበሶችን እየለበሱ በተለይም ደግሞ ሰውነትን በዝርዝር የሚያሳዩ አለባበሶችን የለበሱና ይበልጥ ደግሞ በሚሊዮኖች በሚከታተሉት የቴሌቪዥን ጣቢያ ላይ መተላለፉ ይበልጥ ስጋት ፈጥሯል ሲል ፖሊስ አስታውቋል። በቁጥጥር ስር ከዋሉ ግለሰቦች መካከልም አለባበሱን የለበሱ እንዲሁም ደግሞ ፕሮግራሙን ያዘጋጁና ፕሮግራሙን በስፖንሰርነት የደገፉ ግለሰቦችን ነው በቁጥጥር ስር ያዋለው። እንደሚታወቀው 20ኛው ቲክቶክ ክሬቲቭ አዋርድ ከተዘጋጀ በኋላ በርካታ አለባበሶች እንግዲህ ሲያነጋግሩ እንዲሁም ደግሞ ህዝብን ስጋት ላይ ጥለው እንደነበር የሚታወስ ነገር ነው። በተለይ ኢቫን ድሪስና ጃኒ እንዲሁም ደግሞ የመሳሰሉ አለባበሶችን ለብሰው የነበሩ ግለሰቦች በይበልጥ መነጋገሪያ ሆነው እንደነበረና ህዝቡን አስቆጥተው እንደነበረ የሚታወቅ ነው። ፖሊስም እነዚህን ግለሰቦች በቁጥጥር ስር አውሎ ምርመራ እንደጀመረ አሳውቋል። አዲስ ፖሊስ ፍሬዘር ፈቃዱን ለጥያቄ ማሰሩ ተሰምቷል። በጋዜጠኛ ሶፎኒያስ ዋሲሁን አማካኝነት ስሙ በቅርቡ በመነጋገሪያነት ሲነሳ የነበረው ወጣት ፍሬዘር ፈቃዱ እንግዲህ ዛሬ ምሽት ላይ በአዳማ ከተማ በፖሊስ ቁጥጥር ስር መዋሉን የተረጋገጠው ፍሬዘር ፈቃዱ በአዳማ ፖሊስ መኮንኖች ለጥያቄ ትፈለጋለህ በሚል ጥሪ መሰረት እንደተያዘ ምንጮች ለዚህ ዘገባን ያረጋገጡት እስሩ የተፈጸመው ዛሬ ምሽት ከመሸ እንደሆነ የታወቀው። ይህ እስር እንግዲህ ከቅርብ ጊዜ ወዲህ በወጣቱ ዙሪያ በተነሱትና ማህበራዊ ሚዲያ ላይ መነጋገሪያ በሆኑት ጉዳዮች ጋር በተያያዘ መሆኑም ነው የታመነው። ፖሊስ እስካሁን ድረስ ስለ ጉዳዩ በይፋ ምንም የተናገረው ነገር የለም። የተያዘው ወጣትና ጉዳዩ የተጣራበት ያለውም ደግሞ የህግ ሂደት ዙሪያ እንግዲህ ተጨማሪ መረጃዎችን እንግዲህ እንዳገኘው ሼር አደርጋቸዋለሁ ማለት ነው። በዚህ ጉዳይ ላይ ስሙ በተደጋጋሚ ሲጠቀስ የነበረው ጋዜጠኛ ሶፎኒያስ በቅርቡ ለጸበል መግባቱ ታውቋል ማለት ነው። መረጃውን ከአቤል አቡናን ያገኘሁት ብሎ ጉርሻ ፔጅ በቴሌግራም ገጹ ላይ የለቀቀውን መረጃ ነው ለእናንተ ሼር ያደረኩላችሁ። ቴንክ ዩ። ከነስንጥቁ ፎቶ አንስቶ ይልክለታል። ጋዜጠኛ አሁን ገና ታንቆ መገደያው ደረሰ። ወጣሂድ እሺ ይሄ ቪዲዮ ለታሪክ ይቀመጥ። እየሄድኩ ያለሁት አንድ ጌ የሆነ ሰውዬ ቀጥሮኝ በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው። ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለሱ ትከራከሩለታላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ። እኔም እንደነሱ ሆኜ አውርቼዋለሁ ማለት እኔም ልክ እንደ ጌ እንደሆንኩ አስመስዬ እያወራሁት ነበርና የሚያወራውን ነገር በሙሉ ስክሪንሾት አድርጌ ያስቀመጥኩት አለ። እያንዳንዱን አነብላችኋለሁ። አሁን ከአዲስ አበባ ተነስተ ና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው። ከዚህ በኋላ የምር እየመጣ ከሆነ ይሄ ቪዲዮ ከቤት ይወጣ ነው እሱን ለማግኘት እየቀረስኩ ያለሁት። ምንድነው የምናደርገው? ብራዘር ያለ ነግሬዋለሁ፣ ጓደኞች ያሉ እንዳለ ተቀጣጥረናል። ልክ ሲመጣ ጠብቀን ዶቅ አመድ ነው የምናበላው ማለት ነው። አመድ በአመድ አረጌ አንከባልዬ እኛ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸን አሳያችኋለሁ። ተከታተሉ። ቴዲዬ በተቻለ መጠን ሁሉም አታቆልማምጡኝ ወንዶች ፕሊዝ፣ እኔን አታቆልባብሱኝ ወይም
አታቆላምጡ። ኢንቴንታችሁ ምን እንደሆነ ስለማላቅ ለጊዜው ይሄ ንግግር ከተነገረበት ጊዜ ጀምሮ አንድም ወንድ አቆላምጣ እንዳጠራኝ እግዚአብሔር ይገስጽ። ቴዲ ነው አይደል? ቴዲ እንኳን እንዳትለኝ ቴድሮስ በለኝ። ድን ጠበቅ አድርገው አታቆላምጣ። ሴቶች አቆላምጣኝ ችግር የለብኝም፣ ደስ ይለኛል። ወንድ እግዚአብሔር ይገስጽ። በስህተት እንዳታቆላምጠኝ። መንገድ ላይ ስታገኝ ሄይ ቴድሮስ እንዴት ነው ምናምን በለኝ። ኮስተር ነው ምን አባ ነው የምታቆላምጠኝ? ለምን ነው ይሄ ምናምን ለምን ይሄ እንትን ይሄ ከይሄ ነው የሚጀምረው። ሁሉም ነገር ከይሄ ነው እየጀመረ ጉድ እየሆነ ነው ያለው። ይሄም ልጅ ሲጀምር ከይሄ ነው። ትዝ ይላችኋል ኮንቨርሴሽን ሲጀምሩ ሶፊሻዬ ወይሻ ምናምን እያሉ ነው የጀመሩት። መጥፎ ነው ይሄ። መጨረሻ ላይ ይሄ ቁልምጫ ጥሩ አይደለም እና በእግዚአብሔር ስም አንድም ወንድ እንዳቆላምጠኝ እንዳቆላምጠኝ ግብረ ሰዶማዊነት ይፈቀድልን። በብፁዕ ቅዱስ አቡነ ጳውሎስ ጊዜ ተጠይቋል። ሰው በሚመሰገንበት ይመሰገናል፣ በሚነቀፍበት ይነቀፋል። በጊዜው የነበሩት ጠቅላይ ሚኒስትር አቶ መለስ ዜናዊም ኢትዮጵያ ይሄን አልለመደችም፣ የሃይማኖት ሀገር ናት ብለው መልሰዋል። ብፁዕ ቅዱስ አቡነ ጳውሎስም ተከራክረው መልሰዋል። ይሄን የዚያን ጊዜ ከተጠየቀ የዚያን ጊዜ ጫፍ ደርሶ ነበር፣ ብዙ ሆነው ነበር በሉ። እዚያ ውስጥ 16 ዓመት ወይም 17 ዓመት ሲጨምሩበት የት እንደደረሰ አታውቁም። አሁን ተመሳሳዩ በስቷል። የሚመጣውን ሁሉ ሰው መጠንቀቅ አለብን በእውነቱ ማለት ነው። ተግታችሁ ባይናችሁ ቤተክርስቲያናችን ገዳማችንን መጠበቅ አለብን። ኃጢአት አንድ በራሳችን ሰውነት በስቷል፣ ሁለት እንደ ሀገር በድለናል። የሀገር በደል የሚባለው ይሄ ነው። ምን ይሻላል? ምን ይበጃል? የኖሩ ጉዳይ ያሳዝናል። ስራ ቦታ ላይ ነጮች አሉ፣ ሁለት ጓደኛሞች ሲገናኙ ጉድ ሞርኒንግ ሃው አር ዩ ጉድ ቴንክስ ፋይ ታንክ ዩ እንዲሁ ይባባላል። አለ እኔ ይኸው ቻርጀር ይዛል እንዴ? የሳምሰንግ ቻርጀር አለ? ቀጭኑ ቻርጀር አለ እንዴ? ፓናዶል አለ? አልፎ እንዶ ቆንጆ ነገር ከተናገረ ማታ ደውዬለን ነበር አላነሳ። በቃ አሁን እሱ ጓደኛ አለ ይላል። ሰውን ጓደኛ እንዳለ ነው የሚያውቀው። ይሄ እኮ ነው ስሪት እኮ ነው ስርቱ። በተረፈ ይሄ አሁን ይሄ ምን ብዬ ነው ለሰው ማስተዋወቀው? ይሄ ባትሪ ድንጋይ እንዱ አልነቅለው ኢንስቲትዩት ምናምን እኔ አላምንበትም። ገብርኤል አባቴ የቀበልነው ሚካኤል የሐዋሳው ገብርኤል መድኃኒዓለም እሺ ሰላም። እንግዲህ እስካሁን ድረስ በተመለከታችኋቸው ቪዲዮዎች እንግዲህ ቁም ነገር እንደጨበጣችሁ ዘና ፈታ እንዳላችሁ ተስፋ እናደርጋለን። ላይክ ማድረግ ሰብስክራይብ ማድረግ እንዳትረሱ። እኛም ቀን በቀን የተደረጉ ነገሮችን እንግዲህ ወደ እናንተ እናደርስ ይሆናል። በሰላም ዋሉ። አጭር ምን ያደርጋል የቁጥቋጦ ስር? አጭር ምን ያደርጋል የቁጥቋጦ ስር? ረጅም ነው እንጂ ጥፍ ዘርጋ ሲል